እኔ ሳምንቱን ሙሉ ሴክስ አደርጋለሁ። ችግር አለው እንዴ? አዎ አለው። በጣም ችግር አለው። አንድ ወንድ በሳምንት 7 ቀን ግንኙነት ለማድረግ አልተሰራም። የዘር ፈሳሽ ማለት ነው በ48 ሰዓት ውስጥ ነው እንደገና ተመርተው የሚስተካከሉት። ስለዚህ በየቀኑ የምታፈስ ከሆነ የዘር ፈሳሽ ኳሊቲ ይቀንሳል። አንደኛ። ሁለተኛ ደግሞ ከጨረስክ በኋላ የሚለቀቁት ሆርሞኖች ብልት የሚያልፈሰፍሱ፣ ፍላጎት የሚቀንሱ፣ ለሁለተኛ ዙር ዝግጁነትህን እየቀነሱ የሚመጡ ሆርሞኖች ናቸው። እነሱ ሆርሞኖች በየቀኑ እየተለቀቁ ከተቀመጡ ደም ላይ ከፍ ብለው ነው የሚቀሩት። ስለዚህ የቴስቶስትሮን ተቃራኒ ስለሆኑ ብልትህ አይቆምም፣ ፍላጎት ያንሳል፣ ለሁለተኛ ዙር ዝግጁ የምትሆንበት ነገር እየቀነሰ ይመጣል። ስለዚህ አንድ ወንድ በሳምንት 2-3 ግንኙነት ቢያደርግ በቂ ነው። አንዳንድ ወንዶች ደግሞ ጭራሽ ለሳምንት 2-3 ዝግጁ ማይሆኑ፣ ፍላጎት የሌላቸው እንኳን ቀን በቀን ግንኙነት ሊያደርጉ ማለት ነው በሳምንት 2 ድንግጥ የሚሉ ሰዎች ወይም የማይመቻቸው ሰዎች አሉ። እነሱ የፍላጎት ማነስ፣ የብልት አለመቆም ችግር፣ ዝግጁነት ማጣት፣ ብዙ አይነት ነገሮች ሊኖርባቸው ይችላል። መታችሁ ሆርሞናችሁን ያላችሁን ነገር በሙሉ ቼክ አድርገን እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን። የብልት ማሳደጊያ ክሬሞችና የሚዋጡ መድኃኒቶች በጣም በተደጋጋሚ ነው የምትጠይቁኝ። እኔም ጋር እንደ አይነት ሕክምና ካለ እየጠየቃችሁኝ ያላችሁ ሰዎች አላችሁ። ሕክምናም ስትመጡ ለብልት ማሳደግ ብዬ እንዲህ አይነት ነገር ተጠቅም ያለው በተለይ በሚቀባ ተብሎ የሚሸጡ ጄሎችን እየተጠቀማችሁ እንደነበር ትነግሩኛላችሁ። እንግዲህ እስካሁን ባለው የኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲንም የኢሮፒያን ሶሳይቲ ይሄ ነው ብሎ ያወጣው በሚቀባና በሚዋጥ ደረጃ ላይ ብልት ማሳደጊያ የህክምና አማራጭ የለም። ያው ቢኖር የምደብቅበት ምንም አይነት ምክንያት የለኝም እና ስለዚህ በተለያየ ምክንያት ላላስፈላጊ የሆነ ኬሚካል ሰውነታችሁ ላይ አፕላይ አታድርጉ። ላላስፈላጊ የሆነ ወጪን አታውጡ። የብልት መጠናችሁን ለማሳደግ የሚረዳ በዚህ አይነት ደረጃ ያለ የህክምና አማራጭ የለም። ሌላኛው ምንድነው? የግል ወሲብ ልምምድም የብልት መጠን ያሳድጋል ተብዬ ወደዚህ አይነት ልምምድ ገብቻለሁ የሚሉ የተወሰኑ ሰዎች ይገጥሙኛል። የግል ወሲብ ልምምድም ማድረግ እንደውም የበለጠ ያላችሁን ጡንቻ እያሳሳው እያላላው ይሄዳል እንጂ የብልት መጠናችሁን አይጨምርላችሁም። ስለዚህ ያላችሁን የብልት መጠን አምኖ መቀበል ያስፈልጋል ማለት ነው። ቶሎ መጨረስ ችግር አለ የሚባለው መቼ ነው? እንዲሁም ከየትኛው በኋላ ነው መቆጠር የሚጀምረው የሚሉ ተደጋጋሚ ጥያቄዎች ይደርሱኛል። አንድ ወንድ ቶሎ መጨረስ ችግር አለበት የምንለው እንዳመጣጡ ግንኙነት ከጀመረበት ጊዜ ጀምሮ ከሆነ ከ1 ደቂቃና ከዛ በታች ነው። ከጊዜ በኋላ ደግሞ የመጣ ችግር ከሆነ 3 ደቂቃና ከዛ በታች የቆይታ ሁኔታ በሚኖረው ጊዜ ቶሎ መጨረስ ችግር አለበት ይባላል። ሌላኛው ከየትኛው በኋላ ነው የሚቆጠረው ለሚለው ጥያቄ ከፔኔትሬሽን በኋላ ወይም የወንድ ልጅ ብልት ወደ ሴት ልጅ ብልት ገብቶ ግንኙነቱ ከተጀመረ ጀምሮ ነው እንጂ የቅድመ ግንኙነቱ ላይ ወይም ማሟሟቂያና ፎርፕሌይ ላይ የብልት ጥንካሬ ረጅም ሰዓትን ቢኖራችሁ ያለው ቆይታችሁን ከዛ ጀምሮ አይደለም የሚቆጠረው ማለት ነው። ስለዚህ 10 ደቂቃ የማሟሟቂያ ላይ ቆይታችሁ ከፔኔትሬሽን በኋላ 3 ደቂቃና ከዛ በታች ከቆያችሁ የቶሎ መጨረስ ችግር አለ ይባላል። ህክምናው እንዳለው ምክንያት ይወሰናል። የሆርሞን አብኖርማሊቲ በተለይ ታይሮይድ እና ፕሮላክቲን ችግር በሚኖር ጊዜ እንዲሁም ደግሞ አንዳንድ ኢንፌክሽኖች የፕሮስቴት ኢንፌክሽን በሚኖር ጊዜ ቶሎ ልጨርሱ ትችላላችሁ። የነርቮች በጣም ስሜታዊነት መሆን፣ የአንዳንድ የኒውሮ ትራንስሚተሮች በሰውነት ውስጥ ባላንስ አለመሆንም ቶሎ መጨረስ ችግር እንዲከሰትባቸው ያደርጋል። ስለዚህ ህክምናው በምክንያቱ ላይ ተወስኖ የሚደረግ ይሆናል። ለውጡም ከመጣ በኋላ ህክምናውን ሜንቴን በማድረግ ያንን ለውጥ ማስቀጠል ያስፈልጋል ማለት ነው። የብልት ዝግጁነት ማጣት አጋጥሟቸው ከሚመጡ ታካሚዎች አንዳንዶቹ ያለውን ሂስትሪ በምጠይቃቸው ጊዜ ከዚህ በፊት የኮሌስትሮል መጠን ከፍ ብሏል፣ ክትትል ያስፈልጋል ወይ መድኃኒት ጀመር ተብዬ አልጀመርኩም፣ እሱን በምግብ እቆጣጠረዋለሁ፣ ችግር የለውም፣ አሁን ግን የሚያሳስበኝ የብልት መልፈስፈሱ ነው፣ በደንብ ዝግጁ አለመሆኑ ነው የሚሉ ኮምፕሌኖች ይዘው ይመጣሉ። እና ብልት ለመቆም የሚያስፈልገውን ነገር ልንገራቸው። አንደኛ ጤናማ የሆነ የአንጎል ትዕዛዝ ይፈልጋል። የብልት ጡንቻዎች በተገቢ ሁኔታ መለጠጥ መቻል ወይም ሪላክስ ማድረግ መቻል አለባቸው። የደም ፍሰቱ በሚገባ ወደ ብልት የሚሄደውን የደም ፍሰት የሚያስተናግድ መሆንና መከፈት መቻል አለበት። ሌላ ደግሞ ደም መልስ የምንለው ወይም ቬን እዛ አካባቢ ያሉትን ደሞች ከገባ በኋላ ቆንጥጦ መያዝ መቻል አለበት። በቂ የሚባል የሆርሞን መጠን በደማችሁ ውስጥ ሊኖር ይገባል። እንዲሁም ጤናማ የነርቭ ስርዓት ሊኖራችሁ ይገባል። ከነዚህ መካከል አንደኛው ላይ እክል ከገጠማችሁ በተለያየ ምክንያት የብልት የመልፈስፈስ ችግር ሊያጋጥም ይችላል። ከነዚህ ደግሞ ዋነኛና ወሳኙ የኮሌስትሮል ወይም የደም ስር ላይ ያለ ቅባት ነው። የደም ስር ላይ ቅባት መጠነኛም ከፍ ማለት ሲኖር ትንንሽ የደም ስሮችን ስለሚዘጋ
ብልት አካባቢ ያሉ ደም ስሮችን ያጠቃል። ለዛም ብልት በፊት እንደምታውቁት ያለውን ጥንካሬና ዝግጁነት እየቀነሰና እያፋጣችሁ ይመጣል። ስለዚህ ሕክምና ሲደረግ ምክንያቱ ምንድን ነው የሚለውን ታውቆ ይሄ ኮሌስትሮል መጠን ከፍ ማለት ከሆነ የኮሌስትሮል ሕክምና ክትትል ያስፈልጋችኋል። በፊት ላይ ከአንዴ በላይ ግንኙነት ለማድረግ እድል ነበረኝ። አሁን ላይ ግን አንድ ግንኙነት ካደረግኩ በኋላ ሁለተኛ ዙር ለመሄድ ቀናት ይፈልጋል የሚሉ ኮመንቶችን አያለሁ። ስለዚህ ሪፍራክተሪ ፔሪድ የምንለው ወይም አንድ ወንድ ልጅ ግንኙነት ከጨረሰ በኋላ ቀጣይ ያለ ግንኙነት ዝግጁ መሆን ያለበት መቼ ነው የሚለውን እናያለን። ሪፍራክተሪ ፔሪድ በተለያየ ምክንያት ጠባብ ሊሆን ይችላል ወይም ደግሞ ረዘም ያለ ጊዜ ሊፈጅባችሁ ይችላል። ይህንን ፔሪድ ጠባብ ከሚያደርጉት ምክንያቶች አንደኛው እድሜያችሁ፣ ያላችሁ ሆርሞን መጠን፣ ያላችሁ አጠቃላይ የጤና ሁኔታ እንዲሁም በሰውነታችሁ ውስጥ ያሉ ንጥረ ነገሮች ባላንስ ሆኖ መገኘት ነው። እድሜያችሁ ከ25 ዓመት በታች ሲሆን እንዲሁም በቂ ሆርሞን መጠን በሰውነታችሁ ሲኖር ግንኙነትን ከአንድ ዙር በላይ ማድረግ አቅማችሁ ከፍ ያለ ይሆናል። እድሜያችሁ ደግሞ እየጨመረ በሚመጣ ጊዜ ተጓዳኝ ህመሞች ካሏችሁ፣ ሆርሞን መጠናችሁ ከቀነሰ፣ አንዳንድ ሱሶች የምትጠቀሙ ከሆነ ለምሳሌ አልኮል፣ መጠጥ፣ ጫት፣ ሲጋራ፣ ግል ወሲብ የሚደረግ ከሆነ የሪፍራክተሪ ፔሪዳችሁ እንዲረዝም ምክንያት ሊሆኑ ይችላሉ። ከነዚህ በተጨማሪ የዚንክና የማግኒዥየም እጥረት በሰውነታችሁ ውስጥ ከተከሰተ ደጋግሞ ግንኙነትን የማድረግ አቅማችሁ እየቀነሰ ይሄዳል። ስለዚህ ጤናማ የሆነ የላይፍ ስታይል መከተል፣ ያ ማለት አመጋገብን መጠበቅ፣ ስፖርታዊ እንቅስቃሴዎችን ማድረግ እንዲሁም ያሉ ልምምዶች ካሉ ከህይወታችሁ ማስቀረት፣ የዚንክና የማግኒዥየም ሰፕሊመንትን መውሰድ በሪፍራክተሪ ፔሪዳችሁ እንዲጠብ ያደርገዋል። ይህ የሪፍራክተሪ ፔሪዳችሁ ረጅም ሆኖ የመጀመሪያ ዙር ግንኙነት ላይ ደግሞ በከፍተኛ ሁኔታ መፍጠን ያለባችሁ ችግሮች ግን ሐኪም ጋር በመቅረብ በቆይታ ላይ ያሉ የሚደረጉ ሕክምናዎችን ማድረግ የተሻለ ይሆናል። የብልት ዝግጁነት ማጣት አጋጥሟቸው ከሚመጡ ታካሚዎች አንዳንዶቹ ያለውን ሂስትሪ በምጠይቃቸው ጊዜ ከዚህ በፊት የኮሌስትሮል መጠን ከፍ ብሏል፣ ክትትል ያስፈልጋል ወይ መድኃኒት ጀመር ተብዬ አልጀመርኩም፣ እሱም በምግብ እቆጣጠረዋለሁ፣ ችግር የለውም፣ አሁን ግን የሚያሳስበኝ የብልት መልፈስፈሱ ነው፣ በደንብ ዝግጁ አለመሆኑ ነው የሚሉ ኮምፕሌኖች ይዘው ይመጣሉ። እና ብልት ለመቆም የሚያስፈልገውን ነገር ልንገራቸው። አንደኛ ጤናማ የሆነ የአንጎል ትዕዛዝ ይፈልጋል። የብልት ጡንቻዎች በተገቢ ሁኔታ መለጠጥ መቻል ወይም ሪላክስ ማድረግ መቻል አለባቸው። የደም ፍሰቱ በሚገባ ወደ ብልት የሚሄደውን የደም ፍሰት የሚያስተናግድ መሆንና መከፈት መቻል አለበት። ሌላ ደግሞ ደም መልስ የምንለው ወይም ቬን እዛ አካባቢ ያሉትን ደሞች ከገባ በኋላ ቆንጥጦ መያዝ መቻል አለበት። በቂ የሚባል የሆርሞን መጠን በደማችሁ ውስጥ ሊኖር ይገባል። እንዲሁም ጤናማ የነርቭ ስርዓት ሊኖራችሁ ይገባል። ከነዚህ መካከል አንደኛው ላይ እክል ከገጠማችሁ በተለያየ ምክንያት የብልት የመልፈስፈስ ችግር ሊያጋጥም ይችላል። ከነዚህ ደግሞ ዋነኛና ወሳኙ የኮሌስትሮል ወይም የደም ስር ላይ ያለ ቅባት ነው። የደም ስር ላይ ቅባት መጠነኛም ከፍ ማለት ሲኖር ትንንሽ የደም ስሮችን ስለሚዘጋ ብልት አካባቢ ያሉ ደም ስሮችን ያጠቃል። ለዛም ብልት በፊት እንደምታውቁት ያለውን ጥንካሬና ዝግጁነት እየቀነሰና እያፋጣችሁ ይመጣል። ስለዚህ ሕክምና ሲደረግ ምክንያቱ ምንድን ነው የሚለውን ታውቆ ይሄ ኮሌስትሮል መጠን ከፍ ማለት ከሆነ የኮሌስትሮል ሕክምና ክትትል ያስፈልጋችኋል። ቪዲዮ ስለ ሴቶች ስንፈተ ወሲብ በተለይ ስለ ቫጂኒስመስ የምናወራ ይሆናል። ዶክ እንዴት ነህ? እግዚአብሔር ይመስገን። ብዙ ሰዎች እንግዲህ የሴቶች ስንፈተ ወሲብ እንዳለ አይረዱ። ከዛኛው መካከል ደግሞ አሁን ላይ በስፋት እያየነው ያለው ቫጂኒስመስ የምንለው ኬዝ ነው እና ስለዛ ምክንያቶች እንዲሁም የህክምና አማራጮች እንድናወራ ነበር። በጣም ጥሩ። እንግዲህ ያው ቫጂኒስመስ ሲባል ዋናው ችግሩ በግንኙነት ጊዜ ወይ ግንኙነት ለማድረግ በሚደረግበት ሁኔታ የወንድ ብልት ወደ ሴት ብልት ውስጥ መግባት አለመቻል ሲሆን ለዚህም የተለያዩ ምክንያቶች አሉ። ከነዚህ መሃል አንደኛው ግንኙነትን መፍራት፣ በባህላዊ ወይም በሃይማኖታዊ ትምህርት ጠበቅ ያለ ስለ ጾታዊ ግንኙነት የሚያስፈሩ ነገሮች በልጅነት መስማት፣ ከዛ ውጪ በተለያዩ ምክንያቶች የጾታዊ አደጋ መድረስ ወይም ከዚህ በፊት የነበረ ጾታዊ ግንኙነት ላይ ህመም ያመጡ ሁኔታዎች ካሉ ይሄ እንግዲህ የመጀመሪያ ቫጂኒስመስ የምንለው ነው። ወንዶች ብልት በተገቢ ሁኔታ ዝግጁነት እንዲኖረው እንግዲህ የአንጎል ጤናማ ትዕዛዝ ማስተላለፍ፣ ጡንቻዎቻችሁ መታዘዝ መቻል፣ የደም ስሮች መከፈት፣ የሆርሞን በሰውነት ውስጥ በስፋት መኖርና ነርቮች አክቲቭሊ መስራት የሚችሉ መሆን አለባቸው።
ለዚህ አንዱ ላይ ችግር በሚያጋጥም ጊዜ የብልት መልፈስፈስ ችግር ሊያጋጥማችሁ ይችላል፣ ወይም ደግሞ እስከ መጨረሻው የማይነሳበት ሁኔታ ሊያጋጥማችሁ ይችላል። ህክምና ሲደረግ የትኛው ምክንያት ይህንን ሊያመጣ የቻለው የሚለውን ማየት ይሆናል ማለት ነው። ህክምና ላይም ደግሞ መመለስ የሚቻሉ ምክንያቶች አሉ፣ መመለስ የማይቻሉ ምክንያቶች ብለን የምንላቸው አሉ። አብዛኛውን ጊዜ እንደዚህ አይነት ችግር የሚያጋጥማቸው ወንዶች ከደም ስሮች ጋር የተገናኙ ችግሮች እና ከሆርሞን ማነስ እና መብዛት ጋር የተገናኙ ችግሮች ሲያጋጥማቸው ነው እና እነዚህ ደግሞ ሪቨርሰብል ኮዝ ወይም ወደኋላ መመለስ የምንችላቸው ችግሮች ብለን መክፈል እንችላለን። ለህክምናም ደግሞ የተሻለ አማራጭ ያላቸው ምክንያቶች ናቸው። ከሚዋጡ የህክምና ዘዴዎች ሌላኛው ደግሞ የብልት ዝግጁነትን ማከሚያ መንገዶች አንደኛው ፒአርፒ የምንለው የህክምና አይነት ነው። ፒአርፒ የሚባለው ህክምና የራሳችሁ ደም በመወሰድ ፕላትሌት ያለውን ፓርት በደንብ በመለየት መልሶ ወደ ብልታችሁ መስጠት ይሆናል ማለት ነው። ይሄ ህክምና በዋነኝነት የሚያግዘው የብልት አካባቢ ያሉ የደም ስሮችን ጉዳት ለማገገም እንዲረዳ፣ የተጎዱ ቲሾች ሪፔር እንዲያደርጉና የብልት ዝግጁነትን መልሳችሁ እንድታገኙ የሚደረግ የህክምና አይነት ነው። ፒአርፒ በሚሰጥበት ጊዜ የትሬንድ የሆነ ባለሙያም ስለሆነ የሚሰጣችሁ ያን ያህል የከፋ የሚባል ችግር የሚያስከትል ፕሮሲጀር አይደለም። እንዲሁም ደግሞ የራሳችሁ ደም ስለሆነ ወደ ብልታችሁ መልሰው የሚሰጠው ለአለርጂ ሪያክሽን የመጋለጥ እድል አይኖራችሁም ማለት ነው። ፒአርፒ በተለይ ከግፊት፣ ከስኳር ወይም ከኮሌስትሮል በኋላ የደም ስር ላይ ያሉ ጉዳቶች እንዲያገግሙ ወይም እንዲሻሻሉ የሚረዳ የህክምና አማራጭ ነው። የግንኙነት ህይወታችሁን መነጋገር የውዴታ ግዴታችሁ ነው። ምንም አማራጭ የላችሁም። ምክንያቱም ወንዶች በተለይ የግንኙነት አቅማችሁ እየደከመ በሚመጣበት ጊዜ ላይ የምታሳዩት ባህሪዎች ልክ ላይሆኑ ይችላሉ። ቁጡ ልትሆኑ ትችላላችሁ። ሚስቴ ለምን ብላ እንዳጠይቀኝ መጠጥ እየጠጣው ልገባ እችላለሁ፣ እያመሸው እመጣለሁ፣ ወይም ራሴን ረጅም ሰዓት በስራ ቢዚ ያደርጋለሁ የሚሉ ታካሚዎች ስለሚገጥሙኝ ማለት ነው። ይህንን ደግሞ ለምን እንደሚያደርጉ በምጠይቃቸው ጊዜ እንዲህ አይነት ችግር እንደገጠመኝ እንድታውቅ አልፈልግም፣ ምክንያቱም ለእኔ ያላት አክብሮት ሊቀንስ ይችላል ብዬ ስለምፈራ፣ ወይ ትንቀኛለች ብዬ ስለምፈራ የሚሉ አስተያየቶች ስለሚገጥሙኝ፣ ይሄ ግን አማራጭ አይሆንም። ሚስቶቻችሁን በዚህ ልክ እየሸሻችሁ በመጣችሁ ቁጥር ወደ ሌላ ጥርጣሬ እንድትገባ ልታደርጓት ስለምትችሉ ማለት ነው። ስለዚህ ግንኙነት ላይ ያለ ችግሮቻችሁን ለማውራት መደፋፈር ይኖርባችኋል። ከማውራትም በዘለለ ደግሞ ችግሩ ለህክምና የሚያበቃ ደረጃ ሆኖ ከተገኘ ወደ ህክምና በመምጣት የህክምና አማራጮችን መውሰድ ትችላላችሁ። ለዚህ ግንኙነት ላይ ችግር ሲያጋጥማችሁ በሌላ ምክንያቶች ለመደበቅ ከመሞከር ይልቅ መነጋገር የችግሩን 50% ያህል ሊፈታላችሁ ይችላል። በግንኙነት ጊዜ ቶሎ መጨረስ ችግር ስላለብኝ ለዛም አልኮል በተደጋጋሚ እየወሰድኩኝ ቆይታዬ እንዲረዝም አደርጋለሁ። አሁን ላይ ግን የብልት መልፈስፈስ ችግር እያመጣብኝ ነው የሚሉ ታካሚዎች ይገጥሙኛል። አልኮል ኢንሂቢተሪ ኢፌክት ስላለው በእርግጥ የግንኙነት ቆይታችሁን ሊያዘገይላችሁ ይችላል። ነገር ግን ያለው ተጓዳኝ ችግር ደግሞ የብልት መልፈስፈስ ችግር እንዲያስከትልባችሁ ሊያደርግ ይችላል። ደም ስሮች ላይ የደም ስር መጥበብ እንዲከሰት፣ የሆርሞኖች ኢምባላንስ በደማችሁ ውስጥ እንዲኖር በማድረግ የብልት ዝግጁነታችሁን እየቀነሰባችሁ ሊመጣ ይችላል። ስለዚህ ለቶሎ መጨረስ ብላችሁ አልኮል የምትጠጡ ሰዎች ካላችሁ እንድታቆሙ ነው የምመክራችሁ። በቶሎ መጨረስ ችግር ውስጥ ደግሞ ያላችሁ ወንዶች ካላችሁ ህክምና ላይ የህክምና አማራጮች ስላሉት እነሱን መውሰድ ትችላላችሁ። ይሄ ቪዲዮ የስኳር ታማሚ፣ የግፊት ታማሚ ወይም ኮሌስትሮል በደማችሁ ውስጥ ከፍ ብሏል ተብላችሁ ከዚህ በፊት ቫያግራ እየወሰዳችሁ ጥሩ የብልት ዝግጁነት ኖራችሁ አሁን ግን ዝግጁነት እምቢ ላላችሁ ሰዎች ነው ማለት ነው። ቅድም የጠቀስኳቸው ተጓዳኝ ችግሮች በተለያየ ምክንያት የብልት ዝግጁነት ማጣታችሁን ሊያመጡት ይችላሉ። በዋነኝነት ግን ደም ስሩ ላይ ጉዳት ስለሚያመጡ የደም ስር የመለጠት ችግር በማምጣት የብልት መልፈስፈስ ችግር ያመጣሉ። ለዛም ደግሞ ቫያግራ በምትወስዱበት ጊዜ ጥሩ የሚባል የብልት ዝግጁነት እየኖራችሁ ከዚህ በፊት አሁን ላይ ግን የብልት ዝግጁነታችሁን ካጣችሁ እነዚህ ምክንያቶቹ ሊሆኑ ይችላሉ። አንደኛ የስኳር ቁጥጥራችሁ መጥፎ የሚባል ደረጃ ከሆነ የኢንዶቴሊያል ዳሜጁ በጣም ከፍ እያለ በሚመጣበት ጊዜ ቫያግራ እሱን ላያስተካክልላችሁ ይችላል። ሁለተኛ የስኳር ባህሪው የኮሌስትሮል መጠንን ከፍ ሊያደርግ ስለሚችል የኮሌስትሮል ቁጥጥራችሁም መጥፎ ከሆነ ሙሉ ለሙሉ በሚባል ደረጃ ቀጫጭን የደም ስሮቹን በመዝጋት ወደ ብልት የሚሄደውን የደም ፍሰት ስለሚያቋርጠው የቫያግራው በተገቢ ሁኔታ ዝግጁነት ላይጨምርላችሁ ይችላል። ሌላኛው የደም ስሮች ላይ ካለው ጉዳት በተጨማሪ በሰውነታችሁ ውስጥ ያለውን የቴስቶስትሮን መጠን ስለሚቀንሰው ወይም አንዳንድ ጊዜ ቴስቶስትሮንን ወደ ኤስትራዲያል ኮንቨርሽኑን ከፍ ስለሚያደርገው የብልት የመልፈስፈስ ችግር እንዲከሰት ሊያደርግባችሁ ይችላል።
ሌላኛው ደግሞ ነርቮችን በመንካት ወይም ኒውሮፓቲ ዴቨሎፕ እንድታደርጉ በማድረግ የብልት የመልፈስፈስ ችግር አምጥቶባችሁ ሊሆን ስለሚችል ቫያግራም በምትወስዱበት ጊዜ በቂ የሚባል ዝግጁነትና ምላሽ ላይኖራችሁ ይችላል። ስለዚህ ቫያግራም እየወሰዳችሁ በቂ ምላሽና ዝግጁነት ማግኘት ካልቻላችሁ የህክምና አማራጮች አሉት። ስለዚህ መታከም ትችላላችሁ። ከሌላ ቦታ ደግሞ ስብ አምጥቶ የብልት ዙሪያው ላይ መሙላት ውፍረት እንዲጨምር ያደርገዋል። ይሄ በእኛ ሀገር ደረጃ እየተሰራ ያለ ነገር አይደለም። ውጭ ላይ ግን እየተሰራ ነው። ግን ሁለቱም የራሳቸው የሆነ ችግሮች አሏቸው። ለምሳሌ ውፍረት የተጨመረው ነገር በየጊዜው ሪፊል ማድረግ ወይም ድጋሚ ማስሞላት ሊያስፈልግ ይችላል ማለት ነው። ሪከመንድ አላረጋችሁም እኔ በብልት መጠን ላይ የሚደረጉትን የህክምና አማራጮች ማለት ነው። አብዛኛውን ጊዜ እንዲህ አይነት ኮምፓሪዝን ውስጥም የሚገቡት ሰዎች በተለይ ይሄ የራቁት ፊልሞችን የሚያዩ ሰዎች ራሳቸውን እዛ ጋር ካሉ ሰዎች ጋር ኮምፔር ያደርጋሉ።